በአገሪቱ ውስጥ በሚገኙ መቃብሮች ላይ የኪውአር ኮዶችን ማየት የተለመደ የሆነ መጥቷል። በጃፓን ሆቴሎች ውስጥ በሰዎች ፋንታ በሮቦቶች በመስተናገድ የተለመደ የሆነ መጥቷል። ሀባቡ ካሬ ሲሆን ፍሪጅ ውስጥ ሲቀመጥ ቦታ ይዝም፣ ለመቁረጥም ይመቻል። ደግሞም በጭነት መኪናዎች ላይ ሲጫን አይንከባለልም። በጃፓን ስራ ቦታ ላይ ማንቀላፋት ወይም ኢነሙሪ እንደ ሰነፍነት ሳይሆን እንደ ታታሪነት ምልክት ተደርጎ ይወሰዳል። ዓለማችን በፈጣን ለውጥ ውስጥ ባለችበት በዚህ ወቅት ከሌላኛው ዓለም ሁሉ ቀድማ ወደፊት የገሰገሰች በቴክኖሎጂ እየረቀቀች ግን ደግሞ ጥንታዊ ባህሏን ማንነቷን አጥብቃ የያዘች አንዲት ሀገር አለች። እሷም ጃፓን ናት። ሀገረ ጃፓን ስትባል ወደ አእምሯችን የሚመጡት የሰማይ ጠቀስ ህንጻዎች፣ የሚበሩ የሚመስሉ ፈጣን ባቡሮች እና በየመንገዱ የሚታዩ ሮቦት ብቻ አይደሉም። ከነዚህ ሁሉ በስተጀርባ ያለው የህዝቧ ስነ ልቦና ታታሪነት እና ለጥቃቅን ነገሮች የሚሰጠው ትኩረት አገሪቱን በምድር ላይ ያለች ሌላ ዓለም አስመስሏታል። ብዙውን ጊዜ ጃፓን ከሌላው ዓለም በ50 ዓመታት ቀድማ ትጓዛለች ይባላል። ይህ አባባል ዝም ብሎ የመጣ ሳይሆን በየዕለቱ በጃፓን ጎዳኖች ላይ የሚታዩ ተጨባጭ እውነቶች ላይ የተመሰረተ ነው። ወደ ጃፓን የሚገባ እንግዳ መጀመሪያ የሚያስተውለው ነገር ቢኖር የዝምታውን ግርማ ነው። በሚሊዮኖች የሚቆጠር ህዝብ በሚተራመስባት ቶኪዮ ውስጥ እንኳን በመንገድ ላይ የመኪና ጥሩምባ ድምጽ አይሰማም። ሰዎች በሰልፍና በስርዓት ይጓዛሉ። ይህ ስርዓት የመነጨው እያንዳንዱ ጃፓናዊ ለሌላ ሰው ካለው ጥልቅ ክብር ነው። በቴክኖሎጂው ረገድ ጃፓን ያደረሰችው ስኬት አስደናቂ ነው። የጃፓን ከተሞች የብርሃንና ኤሌክትሮኒክስ ውቅያኖስ ይመስላሉ። ለምሳሌ በጃፓን ውስጥ በሽያጭ ያለ ሰው የሚከናወንባቸው ማሽኖች በየጥጋ ጥጉ ይገኛሉ። እነዚህ ማሽኖች ከቀዝቃዛው መጠጥ እስከ ትኩስ ምግብ፣ ከጃንጥላ እስከ ኤሌክትሮኒክስ ዕቃ ድረስ ማንኛውም ነገር ያቀርባሉ። የሚገርመው ነገር እዚህ ማሽኖች በሰላማዊ መንገድ ለአመታት መንገድ ላይ ተቀምጠው ማንም ሰው ሰብሮ ለመስረቅ አልሞከሩም። ይህ የሚያሳየው የቴክኖሎጂ እድገት ብቻ ሳይሆን የማህበረሰቡን ታማኝነት ደረጃ ነው። ስለ ጃፓን ስናወራ ደግሞ የጊዜ አጠቃቀማቸውን ስናነሳ ማለፍ አንችልም። በጃፓን ሰዓት ማክበር ህይወት ነው። የሀገሪቱ ኩራት የሆኑት የጥይት ባቡሮች ወይም ሺንካንሰን በመቶዎች የሚቆጠሩ ኪሎ ሜትሮች ሲጓዙ በአመት ውስጥ በአማካኝ የሚዘገዩት 20 ሰከንድ በታች ነው። እንደ ባቡር ከአንድ ደቂቃ በላይ ከዘገየ የሀገሪቱ ትልቅ ዜና ይሆናል። ይህ ለጊዜ የሚሰጥ ትኩረት በስራ ቦታ፣ በትምህርት ቤትና በግል ህይወት ውስጥም በግልጽ ይታያል። ጃፓናውያን ለስራ ያላቸው ታማኝነት ካሮሺ እስከሚባል ደረጃ ደርሷል። ይህ ማለት ከመጠን በላይ በመስራት ምክንያት ለሚመጣ ድካም የተሰጠ ስም ነው። የጃፓን ትምህርት ስርዓት ደግሞ ለሌላው የዓለም ድንቅ ነው። በጃፓን ትምህርት ቤቶች ውስጥ የጽዳት ሰራተኛ አይቀጠርም። ተማሪያቸው ራሳቸው ክፍላቸው፣ መጸዳጃና ቤታቸውንና መተላለፊያ መንገዶችን ያጸዳሉ። ይህ ተግባር ልጆቹ ገና ከልጅነታቸው ጀምሮ ስራን እንዳይንቁ፣ ኃላፊነት እንዲለማመዱ እና አካባቢያቸውን እንዲወዱ ያደርጋል። በዚህ ምክንያት ነው ጃፓናዊ እንደ የትኛውም ዓለም ክፍል ቢሄዱ ስታዲየሞችና ህዝባዊ ቦታዎችን አጽድተው የሚወጡት። በሌላ በኩል ጃፓን የሮቦትና የሰው ሰራሽ አስተውሎት መዲና ናት። በጃፓን ሆቴሎች ውስጥ በሰዎች ፋንታ በሮቦቶች በመስተናገድ የተለመደ የሆነ መጥቷል። ሮቦቶቹ ሻንጣ ተቀብለው ወደ ክፍል ያደርሳሉ፣ መረጃ ይሰጣሉ፣ አልፎም ተርፎም በቋንቋ ተርጓሚነት ያገለግላሉ። ይህ የሆነው አገሪቱ ካለባት የህዝብ ቁጥር መቀነስና የእርጅና ችግር ጋር ተያይዞ የሰው ኃይል እጥረትን ለመተካት በምታደርገው ጥረት ነው። ሆኖም ጃፓኖች ቴክኖሎጂ የሚጠቀሙት ሰውን ለመተካት ብቻ ሳይሆን የሰውን ህይወት ቀላል ለማድረግ ነው። የጃፓን ምግብ ባህልም ቢሆን በጤናማነቱና በአቀራረቡ ጥራት የሚታወቅ ነው። ሱሺ እና የሌላ ጃፓን ምግቦች በዓለም ዙሪያ ተወዳጅነት ያተረፉት በጣዕማቸው ብቻ ሳይሆን ለአይን በሚሰጡት ውበት ጭምር ነው። ጃፓኖች ምግብ ሲያቀርቡ እንደ ስነ ጥበብ ነው የሚመለከቱት። በተጨማሪም በሀገሪቱ ያለው ከፍተኛ የሰው ልጅ እድሜ ጣራ አንዱ ሚስጥር የአመጋገብ ስርዓታቸው እንደሆነ ይታመናል። አረንጓዴ ሻይ፣ የባህር ምግቦችና የአትክልት የዕለት ተዕለት ምግባቸው ዋነኛ አካል ናቸው። በተፈጥሮ አደጋ በኩል ጃፓን ብዙ ፈተናዎች የምታስተናግድ ሀገር ናት። የመሬት መንቀጥቀጥ፣ ሱናሚ እና እሳተ ገሞራ በቅጽበት ሊከሰቱ ይችላሉ።
ነገር ግን እነዚህ አደጎች ጃፓንን ለማዳከም ይልቅ ይበልጥ ጠንካራና እየተዘጋጀች አገር አድርጓታል። ህንጻዎቻቸው ትልቁን የመሬት መንቀጥቀጥ መቋቋም እንዲችሉ ተደርገው በምህንድስናና ጥበብ የተገነቡ ናቸው። ህዝቡም ለአደጋ ዝግጁነት ያለው ግንዛቤ እጅግ ከፍተኛ ነው። ጃፓን ማለት ጥንታዊ ቤተ መቅደሶች እና ዘመናዊ ሮቦቶች የሚኖሩባት ድንቅ ምድር ናት። የኪሞኖ ልብስ የለበሱ ሴቶች በዘመናዊ ባቡር ውስጥ ሲጓዙ ማየት የተለመደ ነው። ይህ ለታሪክ ያላቸው ክብርና ለወደፊቱ ያላቸው ራዕይ ጃፓንን በዓለም መድረክ ልዩ ያደርጋታል። ጃፓን ለዓለም የምታስተምረው ትልቁ ቁም ነገር ቢኖር አንድ ሀገር ለማደግ የግድ ማንነቱ መተው እንደሌለበትና በስነ ምግባር የታነጸ ትውልድ ለማንኛውም የቴክኖሎጂ ስኬት መሰረት መሆኑ ነው። በአጠቃላይ ጃፓን የሰው ልጅ አእምሮን ምን ያህል ሊራራቅ እንደሚችልና የሰው ልጅ ስነ ምግባር ምን ያህል ከፍ ሊል እንደሚችል የሚያሳይ ነው። ሕያው ምስክር ናት። የጃፓንን ጉዞ ስንመለከት ወደፊት ዓላማችን ምን ልትመስል እንደምትችል ፍንጭ እናገኛለን። ታታሪነት፣ ትህትና፣ ንጽህና እና የፈጠራ ችሎታ ተዳምሮ አንድን ህዝብ የት ሊደርሱ እንደሚችሉ ጃፓን በተግባር አሳይታናለች። ይሁን እንጂ የጃፓን አስደናቂ ታሪኮች በዚህ ብቻ የሚያበቃ አይደለም። በምድር ላይ ከሚታዩ የሰማይ ጠቀስ ህንጻዎች በስተጀርባ ከከርሰ ምድር ውስጥ የተገነባው አስገራሚ ምህንድስና ለዓይን የማይታይ ግን ደግሞ እጅግ ግዙፍ የሆነ ሌላ ከተማ አለ። ቶኪዮን ከጎርፍ ለመታደግ የተገነባው የከርሰ ምድር የውሃ ማከማቻ ዋሻ በውስጡ ግዙፍ የጭነት መኪና በነጻነት የሚንቀሳቀስና በመጠን ደረጃ የዓለማችን ትልቅ ካቴድራሎች የሚያክል ነው። ይህ ፕሮጀክት ጃፓኖች ተፈጥሮ ለመቆጣጠር ሳይሆን ከተፈጥሮ ጋር ተስማምቶ ለመኖር ያላቸውን ጥበብ ያሳያል። በጃፓን ከተሞች ውስጥ የሚታየው ሌላ አስገራሚ ክስተት ደግሞ የእንቅልፍ ባህላቸው ነው። በጃፓን ስራ ቦታ ላይ ማንቀላፋት ወይም ኢነሙሪ እንደ ሰነፍነት ሳይሆን እንደ ታታሪነት ምልክት ተደርጎ ይወሰዳል። አንድ ሰራተኛ በቢሮ ወንበር ላይ ካንቀላፋ ይህ ሰው በጣም ደክሞ እስኪዝል ድረስ ለሰራው ሲተጋ ውሏል ተብሎ በአለቆቹ ዘንድ አድናቆት ያተርፋል። ይህ በሌላ ዓለም ሊታሰብ የማይችል እውነተኛ ጃፓን ግን የዕለት ተዕለት ህይወት አካል ነው። የጃፓን የፈጠራ ችሎታ ደግሞ እስከ መቃብር ድረስ ይዘልቃል። በአገሪቱ ውስጥ በሚገኙ መቃብሮች ላይ የኪውአር ኮዶችን ማየት የተለመደ የሆነ መጥቷል። አንድ ሰው መቃብር ቦታ ቆሞ ስልኩን በኮዱ ላይ ሲያደርግ የሟቹን የህይወት ታሪክ፣ ፎቶዎችና ቪዲዮዎችን ማግኘት ይችላል። ይህም ሟቾች በትውልድ ዘንድ ሁል ጊዜም ህያው ሆነው እንዲታወሱ ለማድረግ የተዘረጋ ዲጂታል መታሰቢያ ነው። ጃፓኖች ቴክኖሎጂ ለህያው ብቻ ሳይሆን ለሙታንም ክብር መስጠት አድርጎታል። ሌላው ዓለምን ያስገረመው ደግሞ የአጋዘኖች ከተማ በመባል የምትታወቀው የናራ ግዛት ነው። በዚህ ከተማ ውስጥ አጋዘኖች ልክ እንደ ሰው በመንገድ ላይ በነጻነት ይሽከረከራሉ። የሚገርመው ነገር አጋዘኖቹ ከሰው ጋር ያላቸው ቁርኝነት ሳይሆን ምግባራቸው መማራቸው ነው። አንድ ቱሪስት ለአጋዘኑ ብስኩት ሲሰጠው አጋዘኑ ልክ እንደ ጃፓናዊ ባለቤት ጎንበስ ብሎ እጅ ይነሳል። ይህ የእንስሳትና የሰው ልጅ ጥምረት ጃፓንን ምን ያህል የሰላምና የስምምነት ምድር መሆኗን ማሳያ ነው። በመጨረሻም ጃፓን ለዓለም የምታስተላልፈው ትልቁ መልእክት የስርዓትና የታማኝነት ዋጋን ነው። በጃፓን ባቡር ጣቢያዎች ውስጥ በሺዎች የሚቆጠሩ ቦርሳዎችና ስልኮች ቢጠፉ አብዛኞቹ በባለቤቶቻቸው እጅ ይገባሉ። የጠፋውን ዕቃ ያገኘ ሰው ወደ ራሱ ቦርሳ ከመክተት ይልቅ በአቅራቢያው ላለ የፖሊስ ጣቢያ ማስረከብ እና ግዴታ ይቆጥሯል። ይህ የህሊና ዳኝነት የጋራ ኃላፊነት ስሜት ነው። ጃፓን ከ21ኛው ክፍለ ዘመን በላይ እንድትገሰግስ ያደረጋት ጃፓን ሀገር ብቻ ሳትሆን ለሰው ልጅ የስልጣኔ ጥግ ትልቅ ትምህርት ናት። ይህ ይዘት የጃፓን አስገራሚ ገጽታዎች በስፋት የሚዳስስ ሲሆን ለረጅም ቪዲዮ ለእናንተ አቅርበናል። እጅግ በጣም የሚገርመውና በቪዲዮ ሁክ ላይ እንዳስተላለፍ ነው ሊሆኑ የሚችሉ ተጨማሪ የጃፓን ምስጢሮችን እነሆ አሁንም እንቀጥላለን። እነዚህ ቀደም ሲል ከናገርኳችሁ ታሪክ ቀጥሎ በማያያዝ መናገር እንጀምር። የሚቀድመው የለም።
በቶኪዮና በኦሳካ ከተሞች ውስጥ የሚገኙ ካፕሱል ሆቴሎች ለዚህ ትልቅ ማሳያ ናቸው። እነዚህ ሆቴሎች እንደ ተራ ሆቴል ሰፊ ክፍል የላቸውም። ይልቁንም ልክ እንደ ሳጥን የተደራረቡ ትናንሽ መኝታ ክፍሎች ናቸው። በውስጣቸው አልጋ፣ መብራት፣ ቲቪና ዋይፋይ አላቸው። ይህ የፈጠራ ውጤት የመጣው በከተሞች ያሉን የቦታ እጥረት ለመቅረፍ ሲሆን ዛሬ ግን ለቱሪስት ትልቅ መስህብ ሆኗል። በትንሽ ቦታ ላይ ትልቅ ምቾት የመፍጠር ጥበብ የጃፓን መለያ ነው። ሌላው የዓለምን ያስገረመውና እንዴት ሊሆን ቻለ የሚያስብለው ደግሞ በጃፓን የሚመረተው ካሬ ሐብሐብ ነው። ጃፓኖች ሐብሐብን በካሬ ቅርጽ የሚያመርቱት ለጌጥ ብቻ አይደለም። ሐብሐቡ ካሬ ሲሆን ፍሪጅ ውስጥ ሲቀመጥ ቦታ አይይዝም፣ ለመቁረጥም ይመቻል። ደግሞ በጭነት መኪናዎች ላይ ሲጫን አይንከባለልም። ይሄ ለጥንቃቄ ነገሮች የሚሰጡት ትኩረትና የችግር ፈቺነት መንፈሳቸው ጃፓን ከሌላው ዓለም ለይቶ ያቆማታል። የጃፓን ደሴቶች ደግሞ የሌላ ግርምት ምንጭ ናቸው። ኦኦሺማ የምትባለው ደሴት የድመቶች ደሴት በመባል ትታወቃለች። በዚህ ደሴት ላይ በእያንዳንዱ ሰው ጋር 6 ድመቶች አሉ። ድመቶቹ የደሴቱ እውነተኛ ባለቤቶች ይመስላሉ። በተመሳሳይ ሁኔታ ኦኩኖሺማ ደግሞ በሺዎች የሚቆጠሩ ሰላማዊ ጥንቸሎች የሚራቡባት ደሴት ናት። እነዚህ እንስሳት የሰው ልጅን አይፈሩም። እንዲሁም ቱሪስት መጥተው እንዲመገቧቸው በጉጉት ይጠብቃሉ። ይህ ተፈጥሮና እንስሳት የሚንከባከብ ባህል ጃፓንን የተረጋጋና የሰላም ምድር አድርጓታል። በጃፓን ባህል ውስጥ ኪንጹጊ የሚባል አስደናቂ ጥበብ አለ። አንድ የሸክላ ዕቃ ሲሰበር ጃፓኖች አይጥሉትም። ይልቁኑ የተሰባበረውን ክፍል በወርቅ ቀለም በማጣበቅ ይበልጥ ውብ ያደርጉታል። ይህ ጥበብ የሚያስተምረው ትልቅ ፍልስፍና አለ። ስብራት ወይም ጠባሳ ሊደበቅ የሚገባው ነውር ሳይሆን የህይወት ታሪካችን አካልና የጥንካሬያችን መገለጫ ነው የሚል ነው። ይህ አመለካከት በህዝቡ ስነ ልቦና ውስጥ ስር የሰደደ በመሆኑ ጃፓን በሁለተኛው የዓለም ጦርነት ውድመት በኋላ በአጭር ጊዜ ውስጥ ተነስታ የዓለም ኢኮኖሚ መሪ እንድትሆን አስችሏታል። በመጨረሻም ጃፓን ውስጥ ጫማ ትልቅ ትርጉም አለው። ወደ ትምህርት ቤት ወይም ወደ አንዳንድ ምግብ ቤቶች ሲገባ ጫማ አውልቆ መግባት ግዴታ ነው። ይህ ንጽህና ለመጠበቅ ብቻ ሳይሆን ለአካባቢው ለባለቤቱና የሚሰጥ ትልቅ ክብር ነው። እንዲሁም ለመጸዳጃ ቤት ብቻ የሚያገለግሉ ልዩ የሽንት ቤት ጫሞች አሏቸው። ይህ ጥንቃቄና ስርዓት ጃፓን ለምን በዓለም ላይ ንጹህ ሀገር እንደሆነች ግልጽ ማሳያ ነው። ጃፓን ማለት ቴክኖሎጂው ከባህሩ ጋር ከሰው ሰራሹ ተፈጥሮ ጋር ያለውን ታሪክ ደግሞ ከወደፊቱ ራዕይ ጋር ተስማምቶ የሚኖሩ ብቸኛዋ የዓለማችን ገነት ናት። የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻቹ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ ስለምን ቪዲዮ እንስራ። ይመቻቹ። ፒስ አፕ